እንበዛለን እንጂ ገና ምን ተነቶ በሁሉም አቅጣጫ ጠላት ከቦ መጥቶ አንተ ያማራው ኩራት የወንዶቹ ጎና አንገትህን ቀና አድርጋለህ ብዙ ዝና ፋኖነት ይለመን ከፍ ይበል ሰንደቁ ላይገጥሙን ጀምረው እየገቡ አለቁ ጎጃምና ሸዋ ታትና ቀለበት ጎንደርና ወሎ ማተብና አንገት የሁሉም ማሰሪያ ትልቅ ተማራነ ብለናል ተናግረን መሰልጠን ጥሩ ነው። እመብኝ ያልን ጊዜ ያልቃል በደፈና እመብኝ ያልን ጊዜ ያልቃል በደፈና ልብ በኢትዮጵያ ልብ ሀገሬ በታጋሽነቱ በየዋህነቱ አማራው ተገፍቷል ሰሚዳኛ ጠፍቶ ከሀገሩ ወጥቷል ከሰው በታች ሆኖ ሬሳው ተዋርዷል በግር ሄደን ታፍሶ በጅምላ ተከብሯል እንግዲህ ግን በቃ ሆን ብሎ ተነስቷል እንግዲህ ግን በቃ ሆን ብሎ ተነስቷል ባህል ማንነት አንቀይርም ለመንጋው ውሸት አንጨነቅም መስሎ ነው እንጂ ሞተን አናለቅም እንበዛለን እንጂ ገና ምን ተነክቶ በሁሉም አቅጣጫ ጠላት ከቦ መጥቶ አንተ ያማራው ኩራት የወንዶቹ ኩና አንገትህን ቀና አድርጋለህ ብዙ ዝና ፋኖነት ይለምልም ከፍ ይበል ሰንደቁ ላይገጥሙን ጀምረው እየገቡ አለቁ ጎጃምና ሸዋ ታትና ቀለበት ጎንደርና ወሎ ማተብና አንገት የሁሉም ማሰሪያ ትልቅ ተማራነ ብለናል ተናግረን መሰልጠን ጥሩ ነው። እመብኝ ያልን ጊዜ ያልቃል በደፈና እመብኝ ያልን ጊዜ ያልቃል በደፈና ኩትመነና ፋኖላ ነሳሳሙ አፍያውታልና ገን ፋኖላ ነሳሳው ብዙ ውለታ አለው መቼም የማልረሳው የሱም ልሂዳለ ካህኑ ቀዳሹ ብሎ ተነሳ ገበሬው አራሹ ፋኖ ግተታለ አልሞተኳለው 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 በስሪ ተነተው ሀገርና ፍራሹ ኮቴ ሳተሳሙ ሳታንኮሻኩሹ ጌትን ሳትፈሩ ጠላትን ደምሳሹ ፋኖ አይደለህም ወይ የችግር ደራሹ ፋኖ ይጥፋ ብሎ የተመኘ ማን ነው ፋኖ ላጥፋ ብሎ የተነፈሰ ማን ነው የወለደን ሰነፍ ያነበበ ማን ነው ፋኖ ላጥፋ ብሎ የዘመተ ማን ነው አርቆ ሳያስብም ነገር ሳይገባው የጭንቅ ቀን ደራሽ መሆኑ ሳያውቀው የፋኖ ለተዋው የተመኘን ማችን በክልሉ ውስጥ አመራር የተነፈሰ ማን ነው ታማችሁ ነው ሚሆን ተበለው ሰዳችሁ አሁን ሁሉም ገባው ነገሩ ግልጽ ነው በጭፍን ጥላቻ ፋኖን ይጥፋ ያለ
እምነት የማይሰጠው ሰውን ያለ ጥፋት የማይገድለው ለአገሩ ለሕዝቡ የሚሞተው ሞት የማይፈራውን ጥሩት ፋኖ ጭንቅላትን መጥቶ የሚመታው መሰሪናትን መርቶ የሚያዋርደው መሰሪናት ከሚያዋርደው አልቻልኩትም መነናት ፋኖ ላነሳሳው አፍያውታልና ገን ፋኖ ላነሳሳው ብዙ ውለታ አለው መቼም የማልረሳው ቄሱም ልሂዳለ ካህኑ ቀዳሹ ብሎ ተነሳ ገበሬው አራሹ ፋኖ ግተታለ አልሞተኳለው 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 በስሪ ተነተው አገርና ፍራሹ ኮቴ ሳታሳሙ ሳታንኮሻኩሹ ጌትን ሳትፈሩ ጠላትን ደምሳሹ ፋኖ አይደለህም ወይ የችግር ደራሹ ፋኖ ይጥፋ ብሎ የተመኘ ማን ነው? ፋኖ ላጥፋ ብሎ የተነፈሰ ማን ነው? የወለደን ሰነፍ ያነበበ ማን ነው? ፋኖ ላጥፋ ብሎ የዘመተ ማን ነው? አርቆ ሳያስብም ነገር ሳይገባው የጭንቅ ቀን ደራሽ መሆኑን ሳያውቀው የፋኖ ለተዋው የተመኘን ማች በክልሉ ውስጥ አመራር የተነፈሰ ማን ነው? ታማችሁ ነው ሚሆን ተበለው ውሰዳችሁ አሁን ሁሉም ገባው ነገሩ ግልጽ ነው በጭፍን ጥላቻ ፋኖን ይጥፋ ሰላም ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ ነው ዛሬ ላይ የተሰሙ በርከት ያሉ ማሰማቸው ከዛ በፊት በቻናሉ አዲስ ሆኑ ላይክ ሼር ሰብስክራይብ በማድረግ ቻናሉን በመደገፍ እንዲያበረታቱ ያስኳቸው ዜናዎች አልፋሉ። የአገዛዙ ዘረፋ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር በወንበርማ ወረዳ ሸንዲ ከተማ የመሸገው የአብይ ወንበር አስጠባቂ ኃይል በየቀበሌዎች የተንቀሳቀሰ ህዝቡን ሀብት መዝረፍ፣ መደብደብ፣ መድፈር እድሜያቸው 18 ያልሞላ ወጣቶችን ከትምህርት ገበታቸው መፈናቀላቸው ሳያንስ መብታቸው ተነጥቆ በጉልበት ወደ ጦር ሜዳ እየታፈሱ መሄዳቸውን ፋኖ ኢንጂነር ካሳሁን አማን የወንበርማ ብርጌድ ህዝብ ግንኙነት ኃላፊ ተናግረዋል። የአገዛዙ ስርዓት የፋኖን ፖለቲካዊ ወታደራዊ ማቋቋሙን መቋቋም ሲያቅተው ከህዝብ ጋር ያለውን የተጣበቀ ግንኙነት ለማሻከርና ፋኖን ከህዝብ ለመነጠል በየወረዳችን የሚገኙ በተለይም ሸንዲ ዙሪያን በቀበሌዎች ዘራፊዎችን በማደራጀት ህዝቡን እየዘረፈና እየመዘበረ ይገኛል። የጥፋቱ ሰለባ የሆኑት አቶ ሙሉ ሰው ሞላ የወርቁማ ቀበሌ ነዋሪ ሲሆኑ ግንቦት 1/9/2017 ዓ.ም በዚሁ በተደራጀ ቡድን 5 ከብቶች ዘረፋ ተፈጽሞበታል። እነዚህ ዘራፊ ቡድኖች ከብቶችን በመያዝ ወደ አለቆቻቸው ወዳሉበት ሸንዲ ከተማ አጠገብ አስኳይ ተራራ ከደረሱ በኋላ ሹማምንቶችን ለማባላት አንዱን ከብት አርደውታል። ነገር ግን ከጀግናው አቶ አወቀ አይናለም የባርቆማ ቀበሌ አስተዳደርና ጓደኞቹ ጋር በመሆን መረጃ በማፈናፈን የተከታትሎ ያረዱትን ከብት አስጥለው ቀሪ 4 ከብቶችን ከዘራፊው ቡድን አስጥላቸዋል። በዚህም የተናደዱ ሹማምንቶች ማለትም የአብይ ሚሊሻዎች፣ ፖሊሶች፣ አድማ ብተናዎችና መከላከያዎች ልጆቻቸው ያረዱትን ስጋ ሳይበሉ ታርደው ተናደው ግንቦት 2/2017 ዓ.ም ሌቦችም ፋኖ አስጣለን ሲሏቸው ቡራፈር ቀበሌን ሲበረብሩ ውለዋል። በአጠቃላይ የዕለት ከዕለት የወጣት አፈሳ ስራውን ዛሬም በሸንዲ ዙሪያ ቀበሌዎች ለገሳማ፣ ቡራፈር፣ አርባገል፣
ዴንድ ቦልደን ሻንባላና ሳባዳር 20 ወጣቶችን አግተዋል ሲሉ የአፋባ ጎጃም ቀጠና የራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ኢንስፔክተር ዘመኑ አማረ ገልጿል። የአማራ ፋኖ ብሔራዊ ኃይል ሜጀር ጀነራል ጉባንታ ባተጎር ኩና ክፍለ ጦር መቅደል አምባ ብርጌድ ዛሬ ጀብድ ፈጽሟል። የፋሽስቱ አብይ አህመድ አገዛዝ መደበኛ ሰራዊትና በፋኖ ጭምብል የሚንቀሳቀሰው የእስክንድር ነጋ ሚሊሻ ስብስብ በጥምረት መቅደል አምባ ብርጌድን ጋሳይና መሽጎም ከላይ ከበባ ለመፈጸም ሞክረዋል። ነገር ግን እነኚህ ግብረ ሰይጣኖች በፋኖ እቅዳቸው ከሽፎና ውርደትን ተከናንበው እንዲመለሱ ተደርጓል። በዚህ ውጊያ ካገዛዙና ያገዛዙ ክንፍ ከሆነው ኃይል በቁጥር ከ3 AK-47 ክላሽንኮቭ እና አንድ አብራራው ተማርኳል። በጠላት ላይ አካላዊና ቁሳዊ ኪሳራም ደርሷል። የፋሽስታዊ አብይ አህመድ አገዛዝ መንግስት ብሎ መጥራት በቆቷቸው እና ፈሪ የሆኑትን ጥንብ ሲያዩ የሚያንኳሹ ጅቦች ኩሩ አንበሳ ብሎ ከመጥራት ጋር አመሳ ለመሳ ነው። ማንም ቢሆን አካፋን አካፋ ብሎ መጥራት አለበት። እንደዚሁም ጅብን ጅብ ብሎ መጥራት አለበት። ዘራፊዎች ምን ወርቅ ቢለብሱ ምን ጊዜም ቢሆን ያው ዘራፊዎች ናቸው። ጅቦችም እንኳን ቢሆኑ ምንም እንኳን ነገር እንደገባው ሰብአዊ ፍጡር ቢሸከምክመው ምን ጊዜም ጅቦች ናቸው። አንበሶች ምን ጊዜም ቢሆን አንበሶች ናቸው። እናም ጅቦች የአንበሶችን ማግስትና የጀግኖችን ማጉረምረም በሚገባ ያውቃሉ። ስለሆነም የፋኖ ክንድ መቋቋም ያቃተው ሰራዊት የፋኖን ጭንብል ካጠለቁ የእስክንድር ሚሊሻዎች ጋር ጥምረትን ፈጥሯል። ጥምረት ፈጠረም አልፈጠረም ጥቋቁር አናብስቶች የአማራ ፋኖች እንደ አንበሳ ግስተው ጠላቶቹን ሁሉ በክንዳቸው ያንበረክካሉ። በየትኛው መንገድ የሚደረግን ተቋማዊ ትንኮሳ የሜጀር ጀነራል ጉባንታ ባተኮር አይታገስም። በመጨረሻም የላስታ ሳምነው ኮር እሸት ክፍለ ጦር የደፈጣ ጥቃት ፈጸመ። የአማራ ፋኖ ብሔራዊ ኃይል ወሎ ቤት አማራ በላስታ ሳምነው ኮር ስር በአማርበኛ አያነው ነየው በሚመራው እሸት ክፍለ ጦር የተውጣጡ አነስተኛ ቁጥር ያላቸው ፋኖች በብልጽግና ወንበር አስጠባቂ ሰራዊት ላይ የታቀደ የተጠናና ውጤታማ የደፈጣ ጥቃት ተፈጽሟል። በእሸት ክፍለ ጦር ዘመቻ መምሪያ በአርበኛ ኮስትር አሸነፍ መሪነትና በበሪሁን ሻለቃ ምክትል አዛዥ ፋኖ ደጀንት ድንቁ አስተባባሪነት ድንገት 11/2017 ዓ.ም በ5 ፓትሮል 3 ሲኖ አይሱዚ እና ካሶኒ መኪናዎችን በመጫን የብርሃኑ ጁላ ሰራዊት የብልጽግና አመራሮችን በማጀብ ከቅዱስ ላሊበላ ከተማ ወደ ጋሸና ከተማ በመሸኘት ላይ ድባኮ ከተማ ልዩ ስሙ የድሮ ላይ ከተማ ነበልባሎች ደፈጣ በመያዝ ዙፋን አስጠባቂውን ቅጥረኛ ከረፋዱ 3 ሰዓት እስከ 4 ሰዓት ሲያራግፉት አርፍደዋል። በዚህም የተደናገጠው የጠላት ኃይል ሙትና ቁስለኛውን በአንድ ፓትሮልና በአንድ አምቡላንስ መኪና ጭኖ ተመልሷል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል ወሎ ቤት አምሃራ ላስታ ሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያይ ሆነው ገልጿል።